ሰላም ሰላም እንደምን አላችሁ? የእግዚአብሔር ሰላም ይብዛላችሁ። በዓለም ዙሪያ ሆናችሁ የምትከታተሉኝ ውድ ቤተሰቦቼ እንኳን ለዛሬ ቀን እግዚአብሔር አበቃን። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው። ቸርነቱ አኖረን፣ ምሕረቱ አኖረን። እግዚአብሔር ለዘላለም የተመሰገነ ይሁን። እግዚአብሔር በዓለም ዙሪያ ሆናችሁ ለምትሰሙኝ ሰዎች ተናገር ያለኝን መልእክት ይዤላችሁ መጥቻለሁ። መልእክቱም እንዲህ ነው። ዕጣ ደርሶልሻል፣ ዕጣ ደርሶልሃል። የተተወ ነገር፣ የተረሳ ነገር በእግዚአብሔር ፊት መልስን ሊያገኝ ዕጣ ደርሶልሃል፣ ዕጣ ደርሶልሻል። ዛሬ ይሄ ታላቅ መልእክት ነው። ይህንን መልእክት የምትሰሙ ሰዎች ከዛሬ ጀምሮ ቀጣይ ዘመናችሁ በሙሉ ዕጣ እየደረሰላችሁ ትኖራላችሁ። የእግዚአብሔር ቃል ሲናገር ሉቃስ ወንጌል ምዕራፍ 1 ከቁጥር 5 ጀምሮ እስከ 25 ስታነቡ ሁለት ሰዎችን እንመለከታለን። ኤልሳቤጥ እና ዘካርያስ። ኤልሳቤጥ መካን ነበረች። ሁለቱም አረጅተው ነበር። በሰው አመለካከት ወይም በሰው እይታ መውለድ እስከማይችሉ ድረስ አርጅተው ነበር። ታዲያ በእግዚአብሔር ፊት ያለ ነቀፋ በቅድስና በንጽህና ጻድቅ ሆነው ይኖሩ ነበር። ወገኖቼ እግዚአብሔር ለዘላለም የተመሰገነ ይሁን። አንድ ጊዜ ግን እንደ ካህናት ስርዓት ሊያገለግል ለዘካርያስ ዕጣ ደረሰለት። አልተጻፈም እንጂ ሊያገለግል ብቻ አይደለም ዕጣ የደረሰለት፣ ከእግዚአብሔር ዘንድ መልስን ሊያገኝ ያኔ ጸልዮ የተዉት ጉዳይ፣ ያኔ ጸልዮ የረሱት ጉዳይ እግዚአብሔር በራሱ ጊዜና በራሱ ሰዓት ይመልስ ብለው የተዉት ጉዳይ መልስን ይዞ መጣላቸው፣ ዕጣ ደረሰላቸው። ዛሬ ላንተም ዕጣ ደርሶልሃል፣ ላንቺም ዕጣ ደርሶልሻል። ይህንን መልእክት የምሰማ ወንድሜ፣ የምሰሚ እህቴ ዕጣ ደርሶልሻል። አንቺ በተውሺው ጉዳይ እግዚአብሔር መልስን ይዞ መጥቷል። ዕጣ ደርሶልሻል። አንተ የተውከውን ጉዳይ፣ የረሳውን ጉዳይ እግዚአብሔር አስታውሶልህ መልስን ይዞ መጥቷል። ዕጣ ደርሶልሃል። እግዚአብሔር የተመሰገነ ይሁን። ከዚህ ጊዜ በኋላ ለብዙዎቻችሁ ዕጣ ደርሶላችኋል። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ለዘላለም የተባረከ ይሁን። ሻሎም